The ultimate wedding planning checklist. Let's go. I don't know what that was. Hello, lovely humans. Welcome back to my channel. ሙሽሪት እና ሙሽራ ሰርግ ከመደገሳችሁ በፊት ዊዲንግ ቼን ሊስትን አዘጋጅታችኋል? ሰላም እንዴት ናችሁ? ኢትዮ ዊዲንግ ኮንሰልታንቶች እንባላለን። ስለ ቼክ ሊስት ትንሽ ነገር እንበላችሁ። ዊዲንግ ቼክ ሊስት ማለት ሊስቶቻችንን የምናስቀምጥበት ማለት ነው። አሁን ለምሳሌ ምን አይነት ሰርግ ነው መደገስ የምፈልገው? ባህላዊ ነው? ዘመናዊ ነው? ምን ያህል እንግዶች አሉን? በምን ያህል ብር ነው መደገስ ያለብን? የት ቦታ? ምን አይነት ካምፓኒዎችን መምረጥ አለብን? ሁሉንም ነገር የምናሰፍርበት ቦታ ኦር ስፔስ ማለት ነው ቼክ ሊስት። ተጋባዮች ቼክ ሊስት አለን ማለት ሮድ ማፕ አለን ማለት ነው። በሱ እየተመራን ነው ኤቭሪ ነገሮቻችን ላይ የምናደርገው። አንለስ ኤንድ አዘርዋይዝ ዊዛውት ቼክ ሊስት የምናደርገው ነገር ላይ ወደ ኪሳራና ወዳልተፈለገ ወጪ ነው የሚዳረገንና የመጀመሪያ ከምንም በፊት ቼክ ሊስት ማዘጋጀት አለባችሁ። ቼክ ሊስቱ በስነ ስርዓት መሙላት አለበት ማለት ነው። እናመሰግናለን።